ከልጁ ጋር እየተገናኘ ነው መናኸሪያ ውስጥ ነው። እኔ አርቶ ቅድስት አርሴማ ቆይቼ ወደ አዲስ አበባ ስመጣ እሱም ለስራ ጉዳይ እዛ አካባቢ እንደነበረና አዲስ አበባ እየተመለሰ እንደሆነ ነገረኝ። ትራንስፖርት ውስጥ አብረን ስለነበርን ስለሚሰራው ስራና ስለ አንዳንድ የህይወት ነገሮቹ ያጫውተኝ ጀመር። በዛ የሚያወራቸው ወሬዎች ሁሉ ትልቅ ስራ እንደሚሰራና ነጋዴም እንደሆነ አሳወቀኝ። ታዲያ ለእኔም ስራ እንዲፈልግልኝና ስራ ሲያገኝ እንዲያስቀጥረኝ ጠየቅኩት። እሱም ምንም ችግር የለውም የምትፈልጊውን አይነት ስራ ሳገኝልሽ እደውልልሻለሁ ብሎ ስልክ ተለዋወጥን። በመኪና ውስጥ ብዙ እያወራን ወደ አዲስ አበባ መጣን። የትራንስፖርቱን ላይ የከፈለልኝ እሱ ነበር። አዲስ አበባ ከመጣን በኋላ ስልክ ተለዋውጠን እኔም ወደ ቤቴ እሱም ወደ ቤቱ ሄደ። ከሰዓታት ቆይታ በኋላ መልሶ ደወለልኝና የምትፈልጊው አይነት ስራ ስላገኘሁልሽ ተገናኝተን እናውራለኝ። እኔም ስራ ስለምፈልግ የነበረው እሺ ብዬ የተቀጣጠርንበት ቦታ ላይ ሄድን። ምግብ እየበላን ስለ ስራው እያወራን 600 ብርና በፖስታ የታሸገ ነገር ሰጠኝ። የሰጠኝ 600 ብር የቅድስት አርሴማን ስዕል ገዝተሽ አምጪልኝ መኪና ውስጥ አስቀምጣለሁ ስላለኝ እሺ ብዬ ብሩን ተቀብዬው ያስኩት። ታዲያ በመሃል ላይ 10 ጊዜ ስልክ ይደወልለታል። እሱም እየወጣ እየገባ እየተመላለሰ በጣም ረጅም ሰዓት ስልክ እያወራ ከሚያወራው የስራ ጉዳይ እንደሆነ አሳወቀኝ። በመሃል ላይ ስልኩ እንደዘጋበት ነገረኝ። የሚገርማችሁ እዚህ ጋር ነው። ስልኬ ስለዘጋ አስደውይኝ አለኝ። እሺ ብዬ ስልኬን አንስቼ ሰጠሁት። እያየሁት ሰውነቴ መዛል ጀመረ። ስልኬን ከሰጠሁት በኋላ ካጠገቤ ተሰወረ። ከዛች ሰዓት ጀምሮ ረጅም ሰዓት ፈዝሼ ቁጭ አልኩኝ። አስተናጋጇ መታ ስታዋራኝ ነበር ከዘስኩበት የነቃሁት። ምንድነው ብዬ ራሴን ስጠይቅ ረጅም ሰዓት ተቀምጠሻል ሂሳብ ክፍል ያለችኝ። የሚገርማችሁ እጄ ላይም ብር አልነበረም። ነገር ግን የሰጠኝ 600 ብር ከፍዬ ወጣሁ። ሰዎቹንም ስጠይቃቸው ቆየኮ ከሄዳሉኝ። ከእንደዚህ አይነት ውንብድና ራሳችሁን እንዲሁም ቤተሰባችሁን ጠብቁ።